አንድ ክርስቲያን የአብይ ጾም የአምስተኛው ሳምንት ደብረ ዘይት መባሉ ለምን እንደሆነ ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደብረ ዘይት ማለት የሁለት ቃል ጥምር ሲሆን ደብር ማለት ተራራ ወይም ቦታ ሲሆን ዘይት ማለት የወይራ ዛፍ ማለት ነው። ደብረ ዘይት ማለት የወይራ ዛፍ ያለበት ቦታ ወይም ተራራ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገው በዚህ ተራራ ነው። ኋላም ለዳግም ምጽአት ለፍርድ የሚገለጠው በዚሁ ተራራ ነው ማለት ነው። የሐዋርያት ሥራ ምዕራፍ 1 ከቁጥር 11 የገሊላ ሰዎች ሆይ ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ሲሄድ እንዳያችሁት እንዲሁ ይመጣል ይላል። በተጨማሪም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዕለተ ምጽአት የሚሆነውን ነገር የሚከሰተውን ነገር ያስተማረበት